አንጻር ከተጠያቂ ነጻ አደረጋቸው። ነገር ግን አሁን ከህግ አንጻር መሄድ አንችልም። ይሄ ኢህአዴግ አቋም ከፖለቲካው አንጻር ነው ማየት ያለብን ነገር እና ከፖለቲካው አንጻር ዋና ወንጀለኞች ላይ ማተኮር ነው ያለብን እንጂ ከወንጀል ጋር የሆነ ግንኙነት የነበረው በሙሉ ይጠየቅ ከተባለ ይሄ መንግስት የለከፈው በሙሉ በጣም ረጅም ጊዜ አላስፈላጊ ስለሚያመጣ እንትን ያደርጋል እና በአንድ በኩል እነኚህ ሰዎች ነጻ ናቸው፣ ኢኖሰንት ናቸው፣ ወንጀል የለባቸውም ብሎ ማለት አንድ ጉዳይ ነው። እኛ እሱን አንቀበልም፣ ወንጀለኞች ናቸው እንላለን። ነገር ግን ሁሉም በወንጀሉ ይጠየቅ ከተባለ ደግሞ ሌላ ጉዳይ ነው። ወንጀለኛ ስርዓት ውስጥ የገባ ህብረተሰብ ከጭቃው ትንሽ ሳይነካካው ይቀራል ብሎ ማየት አስቸጋሪ ስለሆነ እና ዋናዎቹን ማየት አለብን በሚል ነው እኛ አሁን ይሄን። ስለዚህ ይህ አንደኛው ጉዳይ ሆኖ እና ፍርስ ሲባል አሁን ለምሳሌ መጀመሪያ ሁላችሁም ታስታውሱታላችሁ። መጀመሪያ ስንመጣ ኢሰፓ ከዛሬ ጀምሮ ፈርሷል የሚል አዋጅ ነበር የታወጀው። የታሰረ ሰው የለም። ከዛሬ ጀምሮ ፈርሷል የሚባለው ጨዋታ ሆነ። ምክንያቱም ጽሕፈት ቤቶቹ ተዘጉ። ድርጅታዊ መዋቅሩ ግን እንዳለ አመራሩ ምናምኑም አለ፣ ይሰራል በደንብ። እያንዳንዷን እርምጃ ያደናቅፋል። ኦርጋናይዝድ ሆኖ ተደራጅቶ ይሄ በግልጽ የታየው ለአባደሮቹ እንትን ስብሰባ ይደረግ በነበረበት ጊዜ አንድ ግልጽ ነገር አምጡ ወይ ከኢሰፓ ጋር ታርቀናልና አብረን እንግጣቸዋለን ከሆነ በአዋጅ ግልጽ አድርጋቸው አስቀምጡ፣ ወይ ደግሞ ኢሰፓ ጠላት ነው የምትሉት ከሆነ ደግሞ ለምንድን ነው ታዲያ እንደ ልቡ እንዲሰራ እንደዚህ የምታደርጉት የሚል ጥያቄ ሁሉ የተነሳበት ሁኔታ ነበር እና ድርጅቱ መፍረስ ስላልቻለ ነው በአዋጅ ሰዎችን በአመራር ደረጃ ላይ ያሉትን ሰዎች ለተወሰነ ጊዜም ቢሆን ከማግለል ውጪ ድርጅቱ መፍረስ አልቻለም። ኢንስቲትዩሽኑ መፍረስ አልቻለም እና ምን አለ ድርጅታዊ አሰራር የሚሉት ነገር በእውነትም የሚያውቁትና የሚፈሩት ከሆነ ቀላል ነገር አይደለም። ቤት ላይ በቤታቸው ውስጥ ቁጭ እንትን ማለታቸው የሚዘጋው ነገር አይደለም። ሁሉ ነገር እንኳን እዛ ሆኖ እስር ቤትም ሆኖ ካለው የአጠባበቅ እንትን ጋር ጉለት ጋር በተያያዘ ሊሰሩም የቻሉበት ሁኔታ ነው ያለው ፍላጎትና እንትን ውስጥ ካለ ድረስ። ለነገሩ ትልቆቹ ከቤታቸው የተለየ አይደለም አያያዛቸው እና ምናልባት በዛ በኩል የሚቀርብ ሂስ ተገቢም ሂስ ሊኖር ይችላል በኢህአዴግ ላይ። ይሄ አንደኛ ጉዳይ ይመስለኛል። ሌላው የፍጥነቱ ጉዳይ እኔ እንጃ ፕሮፌሰር መስፍን በዚህ በኩል የሚከሱን አይመስለኝም ከልባቸው ማለት ነው። ማለት በዚህ በኩል አለ ብለው እንትን የሚሉት አይመስለኝም ከልባቸው። በምን ምክንያት ነው? ሁላችንም እንኳን ባልል ብዙዎቹ ምሁራን በአንድ ወቅት በኢትዮጵያ ውስጥ ዴሞክራሲ ለማስፈን ረዘም ያለ ጊዜ ይጠይቃል የሚል አመለካከት እንደነበረ ነው እኛ እንግዲህ ከሩቅ ነው የምንሰማው እና በአንድ ወር ውስጥ መሄድ የሚቻለው ያህል ርቀት ሄደናል። በአገሪቱ በሙሉ የተለያየ ፍጥነት ነው ያለው። በአዲስ አበባና በሌሎቹ አካባቢዎች ተመሳሳይ ፍጥነት አይደለም ያለው። ከሁኔታዎቹ ጋር የተያያዘ ነው። ለምሳሌ ነባር ነጻ ግዛት የሚባለው የኢህአዴግ አካባቢ እንደ ጎጃም፣ ጎንደር፣ ሰሜን ሸዋ ወዘተ ፍጥነቱ ከዚህ የተለየ ነው። ከጸጥታው ጋር የተያያዘ ነገር ነው። ስለዚህ እኛ 67 ላይ መጀመሪያ ላይ ነበርኩ እዚህ። አንድ ትልቅ ልዩነት አያለሁ። መስከረም 2 እዚህ ነበርኩ። መስከረም 2 የታወጀ አዋጅ አስታውሰዋለሁ። መጀመሪያ ያደረገው የዴሞክራሲ መብቶችን በአዋጅ መከልከል ነው። በአዋጅ መከልከል የመጀመሪያው መስከረም 2 ሲታወጅ የመጀመሪያ አዋጅ እሱ ነበር። ክረምት ላይ ትንሽ ሰላማዊ ሰልፎች ምናምን በአዋጅ እንኳን ባይፈቀዱ በሰው እየገፋ የሄደበት ሁኔታ ነበርና መስከረም 2 መጀመሪያ የታወጀው አዋጅ ሰብአዊ መብቶች ይዘጋሉ የሚለው ነው። የመጀመሪያው አዋጃችን እሱ አይደለም የኛ። ይሄ ትልቁ ልዩነት ይመስለኛል። በይፋ ባይታወቁም የተለያዩ ድርጅቶች እየሰሩ ነው እዚህ ውስጥ። የተለያዩ ድርጅቶች ኮንፈረንስ ላይ ተሳትፈዋል። እንደፈለጋቸው እየተንቀሳቀሱ ነው በአሁኑ ሰዓት የተለያዩ ድርጅቶች። እንደዛ አይነት ሁኔታ የነበረ አይመስለኝም መስከረም 2 ላይ የተማሪው ወረቀት ለመበተን እንኳን ከመስከረም 2 ስላልደረሰ ከመስከረም 2 በፊት ስላልደረሰ ወረቀቱ በዚህ አላልኩም። በዚህ ሄዳችኋል እና በማሰሩ ነው። በማሰሩ እንግዲህ ሰው ላይ ችግር አለች። ፈርሳችኋል ብለን አውጀን አልሆናል።
ሰዎቹ ትንሽ ካላገለን በስተቀር ከዛሬ ጀምሮ ፈርሳቸዋል የሚለው ነገር ብዙም አላስኬደንም። ይሄ ነው ትልቁ ችግር የመሰለኝ። ሌላው ቻርተሩ የዩናይትድ ኔሽን የተባበሩት መንግስታት ቻርተር መሰረት በማድረግ የሰብአዊ መብቶች ይከበራሉ ተብሏል። ይሄ ማለት የኢኮኖሚ መብቶች የሚባሉ ነገሮች ተቀምጠዋል ማለት አይደለም። ከትርጓሜውም ከመንፈሱም በየቱ ምናልባት እንድራስ እዛ ስለነበርክበት ታዛቢነት አስታውሰው ይሆናል። የኢኮኖሚ ጥያቄ መብት የሚባለው ይቆይ፣ ከፖሊሲ የተለየ ነገር ያለው መሆንና አለመሆን በኋላ እናየዋለን። ፖሊሲው ሲነደፍ እዛው ይታያል ተብሏል እና በፖለቲካ መብቶች ላይ ነው ያተኮረው ነገሩ። እኔ እንደሚታይ የሰብአዊ እንትን የኢኮኖሚ፣ የባህል፣ የሶሻል መብቶች የሚባሉ ቻርተር ውስጥ የገቡ ነገሮች አሉ። እነኚህ በጣም አጠቃላይ ናቸው። በጣም አጠቃላይ ስለሆኑ ምንም ነገር የሚሉ ነገሮች አይደሉም። ሁላችሁም እንደምታውቁት ይሄ የኢኮኖሚ ቻርተር የሚባለው ካልቸራል ቻርተር የሚባለው የምስራቁም የምዕራቡም አብሮ የፈረመበት ነገር ይሄ ራሱ የሚያሳየው ነገር ቢኖር ኢዳዝንት ሚን ኤኒቲንግ ምንም ነገር አይልም ማለት ነው። ዝም ብሎ እንትን ቃላት መደርደር ነው፣ ቃላት መመገብ ነው እና ከዛ ይልቅ ተጨባጭ የኢኮኖሚ ፖሊሲዎች ለምሳሌ ግል ያንዳንዱ ሰው መብት አለው የሚል ከፖሊሲ አኳያ ወሰን እንደሆነ በኢህአዴግ በኩል በሰፊው ሲሰራበት የቆየ ነገር ይህንን መብት እንለዋለን ወይስ መብት አይደለም? እሱ ሌላ ጥያቄ ነው። ወደ ፍልስፍና ጉዳዮች ሊወስደን ይችላል። ግን እያንዳንዱ ሰው ለምሳሌ በብዛት ከምንጠቀምባቸው መፈክሮች አንዱ የምርት ነጻ ተጠቃሚነት መብት የሚል ነው። ራሱ ያመረተው ራሱ እንደፈለገው ይጠቀምበት የሚል እሱ ለምሳሌ ኢኮኖሚክ ራይት እና ተብሎ ይጠቀሳል። እዚህ እንትን ውስጥ አለ ሊጠቀስ ይችላል። እኛ ኢኮኖሚ ፖሊሲ ብለን እናስቀምጠዋለን። መብትም ተብሎ ሊገለጽ ይችላል። መብት እኛ በአብዛኛው ከፖለቲካ መብቶች ጋር ቢተሳሰሩ እና ክሊርሊ ዲፋይንድ ቢሆን ይሻላል የሚል አመለካከት ነው ያለው። መብቶቹን ግን ሙሉ በሙሉ የሰብአዊ መብቶች ቅድም ፕሮፌሰር ጠቅሷቸው የነበሩ የፖለቲካ መብቶችም ሌሎችም እነሱ በተሟላ መንገድ መከበር አለባቸው የሚል ሀሳብ አለን። ካሁኑም እንቅስቃሴው ተጀምሯል። የህግ አዋቂዎችን ማማከር ጀምረናል። ይህን በሚመለከት ሌጅስሌሽን እንዲያወጡ ህግ ረቆ በአፋጣኝ እንዲደርስ፣ ነገር ግን ደግሞ ህጉ እስኪወጣ ድረስ መጠበቅ የሚለውን አልመረጥ ነው። ህጉ በኋላ ሊደርስ ይችላል፣ በተቻለ ፍጥነት ሊደርስ ይችላል። ነገር ግን ነገሩን ቶሎ መጀመር ይሻላል የሚል ሀሳብ ነው ያለን። ድርጅቶችም እየሰሩ ናቸው። በይፋ ወረቀቶችም ይበተናሉ። ብዙም አልተከታተልናቸውም። ሌላው ቢቀር ኮንፈረንሱ ላይ የደሀቅ ወረቀት ሲበተን እናውቃለን። እያወቅን ብዙም እንትን እንደፈለጋቸው ይናገሩ በሚል እና ይሄ አንዱ ጉዳይ ይመስለኛል። አንድ ከባድ ጥያቄ ልጠይቅ ጊዜ እናንተ እዚህ ኮንፈረንስ ላይ እኔ እንኳን አንዳንድ ሰዎች ምናልባት ይሄንን ሲሰሙ ሳይስቁ አይቀሩም፣ ከመቼ ወዲህ ሳይሉ አይቀሩም። እንድሪያስ ያነሳዋል ብዬ ነበረ፣ ሳያነሳው ቀረና ሴቶች እዛ ጉባኤ ላይ እንደው በጣም የሉም ለማለት ይቻላል እና የኢትዮጵያ ሕዝብ ደግሞ ግማሽ ያህል ናቸው። መብት እንዴት እንደው አልታየም ለማለት ነው። አንዱ ትልቁ ብዙ ሰዎች ሳላስደስት አልቀርም ይሄን በመጠየቄ ብዬ ነው። ትልቁ ነገር ምንድን ነው? ሴቶች በሚገባ አልተወከሉም። ካልተወከሉ የህብረተሰብ ክፍሎች በሚገባ አልተወከሉም ብለን ከምንላቸው የህብረተሰብ ክፍሎች ውስጥ አንዱ መሆናቸው ናቸው ሴቶች። እንግዲህ ሌላ ጉዳይ ከዚህ ጋር ተያይዞ መታየት ያለበት በአንድ ቀን ሴቶች ከነበሩበት ሁኔታ ምናልባት አንዳንድ አካባቢዎች ሴቶች በሰፊው የሚሳተፉበት በፖለቲካ በሰፊው ትርጉም ያለው ተሳትፎ ያላቸው የሚያደርጉበት በትጥቅ ትግሉም ደረጃ ቢሆን ታጥቀው የሚታኮሱበት ሁኔታ አለ። ያም ሆኖ ሴቶች በቂ ውክልና እንደሌላቸው ይታየናል። አስተዳደራዊ በሆነ መንገድም ያን መፍታት እንደማይቻል ነው የምናየው። ሴቶች ይወከሉ ብሎ በማለት ብቻ የሚያልቅ ነገር እንዳልሆነ ነው የምናየው። ነገር ግን ከውክልና አንጻር ከነበሩት መሰረታዊ ችግሮች እና ጉድለቶች አንዱ ቅድም ያነሳናቸው አሉ። የብሔረሰቦች አንዳንድ ብሔረሰቦች ያልተወከሉ የእነሱን አመለካከት የሚያንጸባርቅ ነገር እዚያ አላገኘንም።
ከሴቶች አንድ በአጋጣሚ ከላባደሮች አንድ ሴት ስለመረጡ ምናልባት ካልሆነ በስተቀር ሌሎች ሴቶች አልተወከሉም በዚህ ኮንፈረንስ። ድርጅቶች ናቸው እንደምታውቁት ደግሞ ድርጅቶች በወንዶች እንትን የተያዙ ናቸው በአብዛኛው። ይሄ መጥፎ ነገር ነው። ግን ያለው ሁኔታ ካለው ሁኔታ ነው መነሳት የምንችለው። በኮንፈረንሱ ላይ ካለው ሁኔታ በመነሳት ሴቶች በሚገባ አልተወከሉበት ሁኔታ ነው የፈጠሩ። ነገር ግን በሂደት ይሄ ይሻሻላል የሚል እምነትና ተስፋ ነው ያለን። ወደ ነገር አንድ ጊዜ ልመለስ እና አሁን እንደተባለው እዚህ ላይ ትንሽ ማተኮሩ ጠቃሚ የሚመስለኝ ይሄ ለህገ መንግስቱ ሲነደፍ እና ስለሱ ውይይት ሲነሳ እንዲታሰብበት ለማድረግ ነው እና አሁን መለስ ሲያብራራ እንደገባኝ ከተባበሩት መንግስታት መብቶች ቻርተሩ የወሰዳቸው ዋናዎቹ ፖለቲካ መብቶችን ነው ያልከው ትክክል ከገባኝ እና ይሄ በግልጽ ቢታወቅ ጥሩ ይመስለኛል። እስከዚህ ግልጽ አይደለም እንትኑ ላይ ቻርተሩ ላይ ኮንፈረንሱ ላይ ምናልባት ታስታውስ እንደሆነ የኢኮኖሚ መብቶች ይግቡ ተብሎ አሁን መግባት አይችሉም ተብሎ ስፔሲፊካሊ ስለተቀመጠ የኮንፈረንሱ ውሳኔ ከኢኮኖሚ ሶሻል ወዘተ መብቶች ከሚባሉት ውጭ ያሉት ሰብአዊ መብቶች መሆኑ ነው። እንግዲህ እነዚያ ደግሞ የፖለቲካ መብቶች ናቸው እና ከራሱ ከኮንፈረንሱ ውሳኔ የሚመነጭ ነገር ነው። የትርጉም ሳይሆን የኢንተርፕሬቴሽን ሳይሆን ኮንፈረንሱ በግልጽ የኢኮኖሚ መብት የሚባል ነገር ይቆይልን በኋላ በምክር ቤቱ ይታያል። እሱ ትዝ ይለኛል። ግን ትንሽ ስትል እንትን ያለ ይመስለኛል። ትንሽ ያልገባኝ ነገር ያለ ይመስለኛል። ምክንያቱም አንዳንዶቹ ነገሮች እርግጥ የፖሊሲ ናቸው። ለምሳሌ ፐርሰናል ፕሮፐርቲ ፕራይቬት ፕሮፐርቲ ሳይሆን ፐርሰናል ፕሮፐርቲ የሰው ቤት እንደዚህ ሜቢ ዳት እሱ ምናልባት የኢኮኖሚ መብት ነው እና የተባበሩት መንግስታት የመብት ቻርተር ላይም ይጠቀሳል። እሱን ጉባኤው አጽድቆታል አላጸደቀውም፣ እሱ አሁንም አልገባኝም እና ምናልባት ወደፊት የሚጠራ ነገር ይሆናል። ሌላ ነገር ደግሞ እኔ ከጉባኤው ጋር አንድ የተስማማሁት ነገር ቢኖር ነው ነገሮቹ በጠቅላላ መጠቀሳቸው ጥሩ ይመስለኛል። ስለዚህ ነው አሁንም ምለው የተባበሩት መንግስታት ወይንም ጉባኤው የፈለጠውን አሁን እንሸንሽን ማለት አይደለም፣ እንደሱ አይደለም። እኔ ምለው አንደኛ ፖለቲካ መብቶችና ኢኮኖሚ መብቶች የሚለው አከፋፈል ራሱ በቂ አይመስለኝም። ሁለቱም የሚያልሆኑ መብቶች ያሉ ይመስለኛል። ለምሳሌ አንድ ለመጥቀስ ኢኳሊቲ ኦፍ ኦፖርቹኒቲ የእድል እኩልነት በትምህርት፣ በስራ ማንም ሰው በጾታ፣ በሃይማኖት እንደዚህ ሰው ሳይነጣጠል በእኩልነት እነዚህ እድሎችን እንዲያገኝ የሚል መብት አለ። ይሄ ለምሳሌ ኢኮኖሚክ ምን ማለት አይቻልም። ቀጥታም የፖለቲካ መብት አይደለም፣ ግን በጣም አስፈላጊ ይመስለኛል የፖለቲካ መብቶች እንዲረጋገጡ ከተፈለገ። ስለዚህ እኔ እንጃ እንግዲህ ነው እንትን በእኔ አስተያየት ጉባኤውም እዚህ ላይ በጣም የተጣራ አስተያየት አልነበረውም። የትኛዎቹ መብቶች ናቸው ከነዚህ ከተባበሩት መንግስታት መብቶች የተቀበላቸው የሚለው እና ያከፋፈሉ እነዚህ የፖለቲካ ናቸው፣ እነዚህ የኢኮኖሚክ ናቸው የሚለው ምናልባት በቂ አከፋፈል ላይሆን ይችላል እና ህገ መንግስቱ ሲነደፍ በዚህ ላይ በደንብ ቢያስብበት ነው ተወስኗል በሚል መንፈስ እንዳይከተለው ነው የምፈልገው ሀሳቡን። አሁን እዚህ ላይ ምንድን ነው በመጀመሪያ ደረጃ በዚህ በተባበሩት መንግስታት ቻርተር በሰፈሩት የኢኮኖሚ ሶሻል እና መብቶች ላይ ከእነሱ ጋር ኢህአዴግ ጠብ የለም። ለነገሩ ለመጀመሪያ ያህል ማለት አስተያየሙ ላይ ሊያከራክር ይችል ይሆናል፣ ፋይዳው ላይ ሊያከራክር ይችል ይሆናል። እነኛ አስቀምጠን ምንድን ነው ኢትዮጵያ በተጨባጭ እናስገኘው ከወሬ በስተቀር በተጨባጭ ምንድን ነው የሚያመጣ
የዲሞክራሲ መብቶች ስናነሳ ነገ በነጻ መጻፍ መቻል አለበት፣ ነገ በነጻ መናገር መቻል አለበት። ነገር ግን ያለ መራብ መብት አለው ወይም የሬሲዝም እንትን የለውም ወዘተ ወዘተ። እነኚህ ነገሮች ወሬ ከመመገብ ባሻገር ምንድነው በተጨባጭ የሚያስገኙት? እዛ ላይ የራሳችን የሆነ ጥርጣሬ አለ። በተረፈ እንዳለ ሰነዱ በሰነዱ ላይ እኛ ችግር የለንም እንደ ኢህአዴግ። ይሄ አንደኛው ጉዳይ ነው። ሁለተኛው ኢቭን ይሄን አሁን የምታነሳው ነገር ህገ መንግስት መጠበቅ ያለበት ጉዳይ ማለት ነው። ህጎች አሁን ይረቃሉ። የፕሬስ ፍሪደም ነው የሚመለከት፣ የፓርቲን በሚመለከት ወዘተ ይረቃሉ። እነኚህ መብቶች በነጻ የመንቀሳቀስ መብት፣ ያለ ፍርድ ቤት ትዕዛዝ ቤት ያለ መፈተሽ ወዘተ ወዘተ እነዚህ መብቶች አሉ። እነኚህ መብቶች በተግባር የሚያረጋግጡ ህጎች አሁን መውጣት አለባቸው። ህገ መንግስቱ እንግዲህ ምን አይነት ህገ መንግስት ይጸድቃል ሌላ ጉዳይ ነው። እሱ የህዝቡ እንትን ነው። አሁን ግን ስለ ሰላምና ስለ ዴሞክራሲ ነው የምናወራው። ዴሞክራሲያዊ ሽግግር መኖር አለበት ነው የምንለው። የዴሞክራሲ መብቶች መረጋገጥ አለባቸው። ህገ መንግስቱ እነኚህን ዴሞክራሲ መብቶች ሊያሰፋቸው ይችላል፣ ሊያጠባቸው ይችላል፣ የራሱ ጉዳይ። አሁን ግን መኖር አለበት ዴሞክራሲያዊ መብት እና እነኚህ መብቶች ተዘርዝረው መውጣት አለባቸው በህግ መልክ። እነዛ ላይ በዝርዝር ይወጣሉ። እስከ ህገ መንግስት ድረስ የሚጠብቁ አይመስለኝም። በእኛ በኩል የእኛ እምነት የኢኮኖሚ የሶሻል ወዘተ የሚለው ላይ የምናነሳው የቀረበው ጽሁፍ እዛ የዩኤን ቻርተር ላይ የዩኤን ኮንቬንሽንስ ላይ ያለው ነገር ማይስማማን ሆኖ ሳይሆን ተግባራዊነቱ ላይ የራሳችን ጥርጣሬ አለ። ዝም ብሎ በየአመቱና በየወሩ ከሚታወጁት እና ምንም ፋይዳ ማያስገኙት አዋጆች መካከል እንደዚሁ መድገም እንደገና ቃላት መመገብ ነው የሚሆነው። የሚሰሩ ነገሮች ብቻ ላይ ማተኮር፣ የማይሰራም አለማንሳት፣ ስለማይሰራው ፋይዳ የለው በሚል አንድ የሆነ ባህል ለመርሳት ብዙ ነገር ይነገራል፣ ግን የሚሰራ ነገር የለም እና የማይሰራ መነገር የለበትም፣ የሚነገር ደግሞ መሰራት አለበት የሚል አንድ አይነት ባህል ከመፍጠር አኳያ የማይሰሩ ነገሮች ለምን አሁን እናነሳቸዋለን? ለምን በቃላትና በተስፋ እንመገባለን? የሚቻለውና አናስቀምጥ፣ የማይቻለው ይሄ አይቻል በአሁኑ ሁኔታ እና ይሄ ከዚህ የተነሳ ነገር ነው የሚመስለኝ። በተረፈ እነኚህ መብቶች በዝርዝር በህግ እና በድንጋጌዎች የሚወጡ ናቸው እና ጊዜም መጠበቅ ያለባቸው ናቸው ብለን አናስብም። በአጭር ጊዜ ውስጥ መውጣት ያለባቸው ነገሮች ናቸው። ቅድም እንደገለጽኩት ኦልሬዲ የህግ አዋቂዎችን ማማከር የጀመርንበት ሁኔታ ነው ያለው። ቅድም የረሳሁት እንድራስ ያነሳው ጉዳይ ከመብቶች ውስጥ የትኛው ይቀድማል የሚለው በግልጽ አለመቀመጡ ምናልባት ይሄ ለህግ አዋቂዎች ትርጉም ይኖረው ይሆናል። እንደኔ ላለው ለማን ይሄ ትርጉም የለውም። ሁለቱም መብቶች መነጣጠል አይችሉም። አንዱ ከተረገጠ ሌላው ተረገጠ ነው ብለን የምናስበው። ለምሳሌ የተለየ ሃይማኖት ያለው አንድ የሆነ ብሔር አካባቢ ሄዶ መናገር ከተከለከለ የማንም የሌላ ሰው መብት አይደለም የተከለከለው፣ ብሔር የዛው ህዝብ መብት የተከለከለ። በነጻ መናገር አልቻለም፣ በነጻ መጻፍ አልቻለም በዛች በብሔር ውስጥ። ስለዚህ ሁለቱም ተነጣጥለው ሊሄዱ ይችላሉ የሚል እምነት የለም በእኛ በኩል። ምናልባት ህግ አዋቂዎች እንዴት እንደሚተረጉሙት በኋላ ህጉ ሲወጣ እናየዋለን። በእኛ እምነት ግን አንደኛው የበላይ አንደኛው የበታች አይደለም። አንደኛው ሲረገጥ ሌላኛውም ይረገጣል። አብረው ይሄዳሉ። በተለይ በኢትዮጵያ ተጨባጭ ሁኔታ በርካታ ብሔሮች ባሉበት ሁኔታ የብሔሮች መብት ካፈንክ የግድ የመናገር መብት ማፈን አለበት። ምክንያቱም ተናገር ካልከው ያችን የጠላሃትን ነገር ነው የሚናገር። ስለዚህ የጠላሃትን ነገር እንዳይናገር ማፈን ይመጣል። የመናገርና የመጻፍ መብት ከተከለከለ ደግሞ እንደዚህ የብሔሮች መብት መታፈን አይቀርም። ምክንያቱም የኢትዮጵያ ህዝብ መብቶች ይታፈናሉ፣ የተለያዩ ብሔሮች መብት ይታፈናል ማለት ነው። ስለዚህ ሁለቱም ነገሮች ተለያይተው ይሄዳሉ የሚል እምነት የለንም። በአንድ ብሔር ውስጥ የመጻፍ የመናገር ወዘተ መብቶች ሁሉም በኢትዮጵያ በጠቅላላ የተረጋገጡት መብቶች በእያንዳንዱ ብሔር መረጋገጥ አለባቸው። ካልሆነ የብሔሮች መብት ተከብሯል ማለት አይቻልም የሚል እምነት ነው ያለን። በዚህ ላይ አስተያየት አለው መሰለኝ። አብዛኛው መሰረታዊ ሀሳቦች ተብለዋል። ግን ቅድም ትንሽ ወደ ኋላ እንመለስና ሰብአዊ መብቶችን በሚመለከት ብዙዎቻችን የሚያሳስብን ቅድም ፕሮፌሰር መስፍን ያነሷቸው ጉዳዮች ናቸው። የሰዎች መታሰር ምናልባት አስቀድሞ ማጣራት ሲገባ
ከገቡ በኋላ ተጣርተው ንጹህ የሆኑት ይወጣሉ። የዚህ አይነቱ እንትን አለ በህዝቡ ዘንድ። እኛም የዚህ አይነቱ ምናልባት እንዲህ ነው ወይ መሰራት የነበረበት የሚለው ጥያቄ አለ። የገጠሙትን ችግሮች አቶ መለስ ቅድም ገልጾልናል። ሆኖም ይህንን ስናይ አንዳንድ ጊዜ በአጉል ጥቆማ ወይም በግል ምክንያት ተነስቶ አንድ ሰው ጠቁሞ የታሰሩትም ሰዎች ሳናውቅ አልቀረንም፣ መጠነኛ ይሁን እንጂ እንዲህ አይነቱ ነገር እንዳይሰራ ቢደረግ ምናልባት በጣም ይጠቅማል። የተጉላሉና የተበደሉ ቤተሰቦችም ሊኖሩ ይችላሉ እና ይህንን በምናይበት ጊዜ ምናልባት ቻርተር ውስጥ እነኚህ መብቶች በደንብ ሰፍረዋል ቁልጭ ባለ መንገድ። ነገር ግን የሚከበሩበት መንገድ ምን መሆን አለበት? ይሄ ነጻ ፍርድ ቤት፣ ነጻ ፕሬስ ምናምን ከሚለው ሌላ ምናልባት ከመጠራጠርም ያለፍንባቸውን ዘመናትን በማስታወስ ምናልባት ደግሞ ነጻ የሆነ የሰብአዊ መብቶችን የሚከታተል ከመንግስትና ከሌሎችም የፖለቲካ ቡድኖች ነጻ የሆነ አንድ እንትን በቻርተር ውስጥ ሪኮግናይዝድ ቢሆን ወይም ቢታወቅ አይበጅም ነበር ወይ የሚልም አስተሳሰብ ነበረ። ለማንኛውም እኔ እንደው በማሳሰቢያ መልክ ላቀርብ የምፈልገው ምንድን ነው፣ ለጊዜያዊ መንግስት ለኢህአዴግ ሳይሆን ምናልባት አስቸጋሪ ሊሆን ይችላል። አቶ መለስ በኢህአዴግ ተወካይነት እዚህ ስላሉ ግን ሊቀርብ የሚችለው ሀሳብ ምንድን ነው? በተቻለ መጠን ፊታውራሪ መኮንን ስብሰባውም ላይ መኮንን ዶሪ ያሉት አንድ ነገር አለ። ምናልባት ለዚህም ሊጠቅም የሚችል ይሄ ቻርተር በነጋሪት ጋዜጣ እስከሚወጣ ድረስ መቆየትም የለብን፣ ዛሬ ጀምሮ በስራ ላይ መዋል አለበት፣ በተለይ ብሔረሰብ መብቶችን በሚመለከት ያሉት ነገር አለ። ይሄ የሰብአዊ መብቶችም ጉዳይ የዚያን ያህል አንገብጋቢ ነው። ምናልባት በአንድ በኩል ይህን ያህል ዘመን እንደዚህ ተረግጠን ኖረን ሰብአዊ መብቶች ተነፍቀን ኖረን አሁን ምን አስቸኮለን የሚልም እንትን ሊነሳ ይችላል። ግን በጣም በጣም አንገብጋቢ ከመሆኑ የተነሳ በተቻለ መጠን የሚታሰሩትም ሰዎች ጉዳይ እንደው በቅልጥፍና እየተጣራ በቅርቡ መፍትሄ ሊያገኝ የሚችልበት መንገድ ቢፈለግ ጥሩ ይመስለኛል። በዚህ በዲሞክራሲያዊ በሰብአዊ መብቶች ላይ በዋና ዋናዎች ላይ አንድ አይነት ያለ መሰለኝ። አጠቃላይ ኮንፈረንሱ በዚህ ላይ ከፍተኛ ድል እንዳስገኘ፣ ይሄኛውን ለማመቻቸትም መዋቅሩ መፍረስ እንዳለበት በዚህ ላይ እንትን አድርገን ማለት በግለሰቦች ሲታሰሩ ምናምን የማጣራት ጉዳይ ነው መሰለኝ። እሱ ብዙ እንትን የማያደርግ ስለሆነ ወደ ቀጣይ ጥያቄ ብሸጋገር ይሻላል መሰለኝ። ቀጥሎ ማነሳው ጥያቄ የኤርትራ ጉዳይ የሚመለከት ይሆናል እና ሁላችንም እንደምናውቀው ጉባኤው የኤርትራ ሕዝብ የራሱን እድል በራሱ መወሰን መብት የተረጋገጠ መሆኑን አስቀምጧል። ከ2 ዓመት በኋላም ሬፍረንደም መካሄድ እንዳለበትም ወስኗል። በዚህ ላይ ያለን አስተያየት እንዴት ነው? ይሄኛውን ውሳኔ እንዴት እንመለከተዋለን? አስተያየት ካላችሁ እንጀምር ይችላል። እኔ እንደሚመስለኝ በኃይል በኩል ይሄን እንደሆነ ነገሩ አልቋል። ማለት የኤርትራ ራሱን የቻለ አስተዳደር ጊዜያዊ መንግስት አቋቁሟል። ነገር ግን ይሄም ሆኖ የኢዴለፍ ትልቅ እና እንግዲህ ዴሞክራሲያዊ ያደርገው ነገሩን ህጋዊ ለማድረግ ዴሞክራሲያዊ ዙሪያ ህዝባዊ የህዝቡ ፈቃድ ላይ በህዝቡ ፈቃድ ላይ የተመሰረተ ውጤት እንዲኖረው ለማድረግ 2 ዓመት ቆያለሁ። ከ2 ዓመት በ2 ዓመት ውስጥ ሁሉም አይነት አስተሳሰቦች የተለያዩ አይነት አስተሳሰቦች ያላቸው ሰዎች፣ ፓርቲዎች፣ ወገኖች ተከራክረው ሀሳብ ለሀሳብ አጋጭተው አፋጭተው መጨረሻው ላይ 2 ዓመት በኋላ ውሳኔ ይሰጣሉ የሚል
ሆኖት ከዚህ የተሻለ ምርጫ ሊኖር የሚቻል አይመስለኝም። አንድ ችግር አለ እዚህ ላይ ሁልጊዜ የማየው ስለ ኤርትራ ጉዳይ ስናስብ ብዙ ሰዎች ስለ ወደብ ነው የሚያስቡት፣ ለኢትዮጵያ መታፈን ነው የሚያስቡት እና የኢትዮጵያ መቆረጥ ሰዎች በተለያየ አይነት መንገድ ገልጸውታል። ይሄንን ነው የሚያስቡት። እኔ ኤርትራ የኢትዮጵያ ነች የሚባለውን ነገር እዚህ በፊት አንድ ሁለት ቦታ ከኢትዮጵያ ውጭ ሰዎች ስናገር ብያለሁኝ፣ ተናግሬያለሁኝ። አሁን ኤርትራ የኢትዮጵያ ነች፣ ኤርትራ የኢትዮጵያ ነች የሚለውን ነገር እስቲ በጊዜው እንተወውና የኤርትራ ተወላጆች ራሳቸው የሚሉትን እስቲ እንስማ፣ እናዳምጥ፣ እንቆይ፣ እንቆጠብ። አይደለንም እኛ ኢትዮጵያውያን ካሉ ምንድን ነው እናደርጋቸው? በቀደም ልክ እንደተባለው ወደዛ አይነት ሁኔታ እንደገና ልንሄድ አይመስለኝም። ማንም የሚፈልግ አይመስለኝም። ሁለተኛ እኔ የማምነው እምነቴ የበርሊን ዎል ቢሰራ መረብ ላይ ህዝቡን ከዚህ በኩል ካለው ህዝብ በምንም በኩል መለየት አይቻልም። ግንኙነቱ ይቀጥላል። ለብዙ ሺህ ዓመት የነበረ ነው፣ የሚቀጥል ነው። የበርሊን ዎል አያቆመው እና ነገር ግን ያ እስካሁን ድረስ ተዳማን፣ ተቋሰርን። ቀደም ብሎ በንግግር በስምምነት ሊፈጸም ይቻል ነበረ፣ አልሆነም። ሁልጊዜም ችግሩ አንድ ሰው አንድ ሀሳብ ይዞ ሌላው ሁሉ የሚያጨበጭብ ብቻ በሚሆንበት ሁኔታ ውስጥ መጨረሻው እንደዚህ አይነቱ አሁን የደረስንበት ለሁላችንም ደስ የማይል ለሁላችንም የሚዘገንን ትናንትና ያየነውን በቴሌቪዥን እኔ የሚዘገንን ነው እና እርስ በርስ እንደዚህ አይነቱ ሁኔታ ላይ መድረስ መቆም አለበት። የእኔ እምነት እንደውም ከአሁን ወዲያ ኢህአዴግም ይሁን ጊዜያዊ መንግስት አሁን በቅርቡ አንዳንድ ነገሮች ስለ ወታደር ሲናገሩ ወይም እነሱ ሲናገሩ ወይም ሌሎች ሰዎች እንደዚህ ነው ሀሳባቸው እያሉ ሲናገሩ ብቻ አንድ ነገር ጭንቅላቴ ውስጥ የገባ ነገር አለ፣ ጆሮዬ ውስጥ የገባ ነገር አለ። ከአሁን ወዲያ በእኔ እምነት ማንም ኢትዮጵያ ውስጥ የሚመሰረት መንግስት የጦር ሰራዊት እንደፈለገ ማቆም ያለበትም በህዝብ ምክር ቤት ስር መሆን አለበት እና ያ ቅድም የተባለው መብት ሁሉ ሊፈጸም የሚቻለው በዚያ ሁኔታ ውስጥ ነው እንጂ አንድ ራሱን ለብቻው ለማውጣት የፈለገውን ያህል ጦር እያዘጋጀ እነን ህዝብ እርስ በርሱ እንዲያዳቁሰው እንደገና አንፈልግም። ስለዚህ የኤርትራን ነው የሚመለከተው ውሳኔው በኢፒኤልኤፍ በኩል የተደረገው ውሳኔ ይሄ በራሳቸው ያደረጉት ውሳኔ ነው። እጅግም ግዴታ ያለባቸው አይመስለኝም። እስከ 2 ዓመት ድረስ ቆይተን ህዝቡን አከራክረን ህዝቡን አወያይተን ህዝቡ የፈለገውን ውሳኔ እንፈጽማለን ማለታቸው ከድልም በኋላ ከዚህ ሌላ አማራጭ
ያለ አይመስለኝም። በሁለቱም በኩል የሚሻለው የሚበጀው ይሄ ነው። ነገር ግን እንዳልኩት ህዝቡ አይለያይም። በዚህ በኩል ያለው ምናልባት በብዙ ሰዎች በኩል ውጭ ያሉ ሰዎች ብዙ ጊዜ ያልተገነዘቡት ነገር፣ ውጭ የቆዩ ሰዎች ብዙ ጊዜ ያልተገነዘቡት ነገር ባለፉት 3-4 ዓመታት ውስጥ ይሄ ጦርነት አዲስ አበባ ውስጥ በየቤቱ እንዲገባ፣ የተቀረው ኢትዮጵያ ክፍል ውስጥ ሁሉ በየቤቱ እንዲገባ ወደ ዘር ቃሉም የተጠቀሙበት ነው ዘር ጦርነት እንዲለወጥ ብዙ ሙከራ ተደርጓል። አልሆነም። በጭራሽ እንደዚህ አይነቱን መንፈስ የኢትዮጵያ ሕዝብ አልተቀበለው። ምንም ምልክት አላሳየም። በሌሎች ሀገሮችን የሆኑትን ሁሉ ነገሮች ሁላችንም እናውቃለን። በናይጄሪያ፣ በላይቤሪያ፣ በሶማሊያ አሁን የሚካሄደው ብዙ ሌሎች ሀገሮች የሆኑትን አይተናል። ህዝብ ለህዝብ ነው የሆነ ነገር ምንም የለም። ከፍቅር ከስምምነት አብሮ ከመደሰት አብሮ ከመከፋት ነው በላይ በቅራኔ መልክ እስካሁን ድረስ ምንም አልነበረም። እኔ እንደሚመስለኝ አሁንም ወደፊትም የሚቀጥለው በዚሁ መንፈስ ነው። ይሄ መንፈስ እንዲኖር፣ ይሄ መንፈስ እንዲቀጥል በህዝቡ መካከል ሲደረግ አሁን ደግሞ በተለይ ይሄ የዴሞክራሲ ፎረም ብለው እንግዲህ ዞሮ ዞሮ ያው ህዝብ ባለስልጣን የሚሆንበት፣ ህዝብ የስልጣን ባለቤት የሚሆንበት ሁኔታ መድረክ ሲፈጠር ያን ጊዜ የህዝብ ውሳኔን መቀበል ማለት ዋናው መሰረታዊ ነገር በኤርትራም ውስጥ ሆነ በቀረው ኢትዮጵያ ሌላው ክፍልም ሆነ የህዝብን የስልጣን ባለቤትነት ከተቀበል በዛ ያንን ተቀብለን መተዳደር ይኖርብናል ይመስለኛል በግድ እና ምንም ችግር የሚያመጣብን አይመስለኝም። ለኢትዮጵያም፣ ለኢትዮጵያ ህዝብም ጠቅላላ ለኤርትራ ህዝብ የምንለያይ አይመስለኝም። በዚህ ላይ ተጨማሪ አስተያየት ካለ? ማንም አይክደውም ይመስለኛል። አንድ ትልቅ ነገር በዚህ ጉባኤ የነበረው የዚህ ጦርነት ማለቁ ነው። ከዛ በላይ ደግሞ ለእኔ በተለይ በጣም ደስ ያለኝ ሁሉም ሰው፣ ሁሉም ወኪል የኤርትራን የሬፈረንደም ወይም የኤርትራን ህዝብ ድምፅ የመስጠት መብት ሁሉም መቀበሉ ትልቅ ውጤት ይመስለኛል። ምክንያቱም በይፋ ተገለጸ ማለት ነው። ሁለቱ ህዝቦች ካሁን ወዲህ ማንኛውንም ነገር በሰላም እንደሚፈቱ ቆርጠዋል ብሎ ለሁሉም አሳይተዋል እና የትልቅ ነገር ይመስለኛል። ከዚያ በላይ ይሄ ለ2 ዓመት መቆየቱ ነበር ሌላው ጥያቄ።